ሰው በጣም የተከበሩ መልካም ሰው ናቸው። ይሄንን አንክድም። ተሳስተናል፣ የሆነ ሆኗል። አሁን ደግሞ ይቅርታ እየጠየቅንን እኛ ሰዎች ነን፣ ከሰው በላይ አይደለንም። ይቅርታ ደግሞ እሳቸውም ያደርጉልናል። እኔ በመተማመን የምለው ነገር ነው ይሄ። ስለዚህ መልካም ልብና መልካምነት ስላላቸው ስለምናቅ ይሄንን ስላየንም ብዙ ነገር መልካም ነገር ሲያደርጉ ሩሩህ እንደሆኑ ስለሚያውቁ እኚህ የተከበሩ ሰው እሳቸውን ይቅርታ እየጠየቅን ያለ ነው እና መቀለዱን ምናምን ወደ ጎን ተዉት ለጊዜው። ይሄንን ማለት ፈልጋለሁኝ። አመሰግናለሁ። እዚህ በቴክስት እየጻፋችሁ ምን እንርዳሽ ምናምን እንደዚህ አይነት ወሬ አልፈልግም። እሳቸው ይሄን ነገር ያደርጉታል። እናንተ እርዳታ ያስፈልጋል። ሄለን በነገራችን እኔ በአጭር ጊዜ ውስጥ ነው አንቺ ቤት ራሱ ፍሎ አድርጌሽ መግባት የጀመርኩት። በእርግጥ የእሱ ጉዳይ ሲነሳ አልወደድኩትም ነበረ። ከሱ ውጭ ባለው ዙሪያ ትክክል ነሽ። አንቺ የተጠቀምሽበት ሀሳብ ቢያንስ ከሚመጣልሽ ከሚያደርሱት እንጂ አንቺ ፈጥረሽ ወይም ወረቀት ላይ ጽፈሽ የፈጠርሽው ነገር አይደለም። ያንን እረዳለሁ። ግን ቢሆንም እንደ አገር ባለውለታ እንደንት ልንጠነቀቅላቸው ይገባል። ሁለተኛ ደግሞ እሳቸው ልበልሽ ወይም ጋሼ ልበልሽ ቢያንስ ለሀገር ባለውለታና ስም ያለው ክብር ያለው ሰው ነው። በእርግጥ ግን እዛ ጋር ባልሆኑ ሰዎች እሱም እዛ ውስጥ ስለገባ ያንን ነገር ደግሞ ያው ሆኗል፣ አድርገሻል። ክፋት የለሽም። አንቺ የሐረር ሰው ነሽ፣ ግልጽ ነሽ፣ ቀጥታ ነሽ። ከሚመጣው ነገር ያደረግሽው ነገር ነው። ግን ላንቺ እኔ ይቅርታ መጠየቅ ቢኖርብኝ ተንበርክኬ ይቅርታ ጠይቃለሁ። ቢያንስ የአንቺ ህይወት ምንም እንዲሆን አልፈልግም። ግን አንዳንዴ አላስፈላጊ ሰዎች የሆነ ኔጌቲቭ በሆነ ወይም አንቺን ደግፈው አንቺን አይዞሽ ብለው የሚገቡ ሰዎች ማውረድ ያለብሽን ሰዎች ግን ቶሎ አፍጥነሽ አውርጂ። ሀሳባቸው እስኪጨርሱ አትጠብቂ። እንደዚ አይነት ስህተቶች አይብሻለሁ። ለምሳሌ አንቺን አከብርሻለሁ ይሄንን አላከብረውም አይደለም። እዚህ ጋር ግልጽ በግልጽና እውነት በሆነ ነገሮች ላይ እንሂድ። በቃ እዚህ ጋር ሄለን አንገቷ እንዳደፋ ሞራሏ እንዳይሰበር በቃ እዛ ጋር አንድ ነገር ሰርታለች። ስተቱ እዛ ጋር 100% አይደለም ስተቷ ትክክል ነው ያደረገችው። ግን ቢያንስ ጋሼ መንካት አልነበረባትም። ያቺ ስተት ናት። ለምን በአንድ እንደኛ ተራ ግለሰብ አልነበረም። ቢያንስ አገርም መንግስትም ያወቀው የተከበረም ሰው ነው እና እኛ ይቅርታ እንጠይቃለን። እኔ ወንድ ልጅ ነኝ፣ ይቅርታ ጠይቅላታለሁ። የሄሉ ህይወት ምንም አይነት ነገር ጉለት እንዲፈጠርበትና እንድታዝን አልፈልግም። ይቅርታ እንጠይቃለን። ይቅርታ መጠየቅ ያለበት ይቅርታ ይጠይቅ። የሰው ልጅ ሆኖ ይቅርታን የማይቀበል የለም። ከዛ ያለፈ ነገር ግን እባካችሁ አሁን ባለው ነገር ዝም ብሎ እሳት ላይ እንጨት ወይም መጨመር አይደለም፣ ውሃን መጨመር እንልመድ እንጂ ዝም ብሎ ግፋ በለው አይደለም። እዚህ ጋር አስተውለን እንኖር ሁላችንም። ማንም ሄደን ወደድኳት ደገፍኳት ምናምን አይሰራም። በቃ እዛ ጋር ስተት ተፈጥረዋል። ከዛ ስተት ደግሞ እኛ ሰዎች ነን፣ ወደ ስተት ምንገባ ነን። ሰው ማለት መጀመሪያ ሲፈጠርም ስተት ነው፣ እውነተኛም ቢኖረው ማለት ነው። ስለዚህ ይቅርታ ማለት ያለብን የግድ ሴት ልጅ ብቻ አይደለችም ይቅርታ የምትለው፣ ወንድ ልጆችም ስለ ሄለን ይቅርታ ማለትን እንወቅ እባካችሁ። እኔ ብዙ ነው የምጠራው። እኔ ምንድነው ጃፒ ምናምን የምትያቸው ሁሉ ይግቡ። ለምንድን ነው ዛሬ የሚሸሹት? ዛሬ ችግር የለውም ያደርጉታል እነሱ። ማንም እንዲሸሽ አልፈልግማ። ቢያንስ ሲሳተፉ የነበሩ ሰዎች ይምጡ፣ ይቅርታ ይጠይቁ። በቃ እዛ ጋ ስህተት ተፈጠረ። አዎ ስህተት አለ። ሰው ችነን በስተቱ ደግሞ በይቅርታ እንሄድበት ነው። ከዛ ያለፈ ነገር የለውም እና እየሄድሽበት ያለሽው ነገር ጎበዝ ነሽ፣ ጠንካራ ነሽ፣ አንገትሽ አይሰበርም፣ እግዚአብሔርም ያግዝሻል። በነገራችን ላይ እኮ ቴዲ ጃፒ ከማይሆን ሰዎች ጋር እነሱ አጠገባቸው ሳያውቃቸው ስማቸውን እያነሳ ስሙን እያነሳው እንደዚህ እናውቀዋለን ምናምን ብለው እንትን ሲሉበት ቁጭቱን ነው ሲናገር የነበረው እኮ በጣም ከፍቶት እንጂ እሳቸውን እየተናገረ አልነበረም። አልተናገረም። እንዴት ሳያውቃቸው
ስሙ ላይ ይጠራሉ ብለው ንዴቱ ነው የሚናገረው። እኔ በነገራችን ላይ ሄለን ስለ እውነት ነው የምነግርሽ፣ እኔ ተናድጃለሁ። የእሱ ስም በመግባቱ በጣም ቅር ብሎኛል። በዛም ሰዓት አልገባም። ከዛ በኋላ ባለው ነገር ላይ የተወሰነ ቀን ገብቻለሁ እና ስሙ ሲነሳ ደስ አላል። ለምን መሰለሽ? ምንም ቢሆን የተከበረ ነው። ለምን እንደዚህ አይነት የሆነ ነገር ስህተቶች እንኳን ቢኖር እንዴት ነው? በእርግጥ ምን አለ መሰለሽ፣ አንዳንዴ ቆሻሻ መሀል የሚገኝ ንጹህ እንደ ንጹህ ላይ ይታይ ይችላል። ጊዜ ሰዎች ከማጋ መገኘት እንዳለባቸው አንተ አትመርጥም። ገባ? የነበራቸው ኤክስፒሪየንስ የላይፍ ምናምን ሰዎችን ይሄ ለኔ ይመጥናል ይሄ ለኔ አይመጥንም ብለህ ሰዎችን እንዳታገል ዝም ብሎ ሰባዊነት ከሰዎች ጋር ሃይ ካለ ሃይ ትለዋለህ። እንደዛም አለ። ግን የሚዋወራው ሰው ሁላ ያንን ሰው ያውቃል ማለት እንዳልሆነ እኔ በጣም በእርግጠኝነት ነው የምነግርህ። በእርግጠኝነት ትክክል። አሁን እዛ ጋር ምን አለ መሰለሽ፣ እዛ ጋር በዛ ጋር ባጠገቡ በነበሩ ዙሪያዎች ላይ የገባ ስህተት ነው። አውቃለሁ፣ እረዳለሁ። ያ እንዳለ ይሁን፣ ያለፈው አልፈዋል። አሁን ግን ስለ ይቅርታ ብቻ እናውራ እና ሁላችሁም ስለ ይቅርታ፣ ስለ ሄለንም ስለ ማንም ሰው ይቅርታ እንበልና ነገሮችን እንትንበል እና በይቅርታ ዙሪያ እናውራ። ከዛ ያለፈ ነገር ምንም አያስፈልገንም፣ ማብራሪያም ምንም አያስፈልገንም። እባካችሁ የምትችሉ ከሆነ ማለት ነው። ትናንትና እንግዲህ ብዙ ሰው ነበረ። ሄለን እውነቱን ግልጽ ሆኗል። እንትን ውሳኔው ላይ ስም እንዳትጠሪ ይላል። ለዛ ነው እሺ፣ አይጠራም። ያ ለምን የሆነ ሰው ጅንኑ ስትይ ያሾፍሽ እንዳይመስል አሉኝና አይደለም። እሳቸው ምንም ባይመስላቸው ህጉ እንደዛ ይላል። የተቀመጠብኝ ድንጋጌ ስም እንዳትጠሪ ነው አውቃለሁ። ስለዚህ ጋሽ ሰው እዚህ እየጠየቀኝ ስለሆነ ነው ያሾፍኩ እንዳይመስላቸው። በቃ በስተት ጋሽን ተናግረናል በሚል አርሜውና በእንደዛ የሚገባም ሰው ሙሉ አሁን እንደዛም ከታሰበ ማለት ነው ሰው እንደሚያስበው ነው። እንግዲህ ያው ስም እንዳትጠሪ አይጠራም። ቢያንስ ጠበቃዎቹ እየሰሙ ከሆነ ህጉን ተላልፈች። አሁን ስለ ይቅርታ ነው የምናወራው። ይቅርታ ደግሞ እኔም ብቻ ሳይሆን እኛም ትክክል ብለናል። አንተ አልነበርክበትም። ያ ቴንኪው እንደ ይሁን ብቻ ግን ስለተፈጠረው ነገር ይቅርታ እንላለን። ይቅርታ ስለምንለው ሰው ይቅርታውን የሚጠየቀው ሰው ያውቀዋል እና ስለዛ ሰው ይቅርታ እንበል። ከዛ ውጪ አንድ ላፌ የገባች ልጅ ነበረች። አንቺን ይቅርታ ያን ይቅርታ እንደዚህ አይነት ሰዎች ቶሎ ተው ቴዲዬ፣ አሁን ችግር የለውም ተው። እኔ ይገባኛል ስለምን ብዙ ነገር ግን ራስሽ ተቆጣጠሪ። ሞዴሬተር ራሱ እዛ ጋር የሚፈጥረው ስህተት እያየሁኝ ስለሆነ ናይ ሲጀመር ምን አይነት ሰው እንደገባ እንትን ግን ቢያንስ ዛሬ ጉዳዩን ሲሪየስ ይዙታል ብዬ ነበር። ለዛ ነው ቶሎ ያወረድኩት። ከእንግዲህ አበቃላቸው። እኔ አከሚ የወሬ የባዶ ካርቶን የሆነ አከማከሚ አልፈልግም። ሄለን ሞዴሬተሮችንም ተቆጣጣሪ ማለት ሞዴሬተር ዝም ብሎ አይደለም። ቢያንስ ወሳኝ የሆነ ነገሮች ላይ ስላለሽ ሞዴሬተር ዝም ብሎ ይሄ ተራ ይሄ ዝም ብሎ የወሬ ነገር አይደለምና ሞዴሬተሮች ተቆጣጣሪ። መግባት የሌለበት አይገባም፣ መግባት ያለበት ይገባል። ከዛ ውጪ ደግሞ ዝም ብሎ ሰው እጅ አንዳንድ ስለጻፈ እንዳታስገቡ ጋይስ። የራስሽ ኮንትሮል ይኖርሽ። የማናውቀው ሰው እስከሆነ ይሄ ማለት እያገለልን አይደለም፣ ማግለል አይደለም። ማናውቃቸው ከሆነ ምን እናደርጋለን? ቢያንስ ማለት ነው። እኔ ትናንትና ራሱ እየተከታተልኩሽ ነበረ። በእርግጥ ያው መግባትም የለብኝም በዛ ሰዓት፣ ግን ያው መግባት የሌለበት ሰው ያው ራስሽም ኮንትሮል አድርጊ በተቻለ። ከዛ ውጪ ስለ ይቅርታ እናውራ እባካችሁ ሁላችሁ፣ ስለ እግዚአብሔር በቃ ይቅርታ። እዚህ ጋር ሄለን እዚህ ጋር በርቺ፣ ግፊ፣ ቀጥይበት ነበር አይደለም የምትሉት ብዙዎቻችሁ። ቢያንስ ስህተት ባለው ስህተት ደግሞ ስለ ይቅርታ እናውራ እባካችሁ። በቃ ከይቅርታ ውጪ ሌላ ምንም አይነት ቶፒክ አይኖራችሁ። አሁን ባለንበት ሰዓት ሄሎ አይዞሽ፣ በቃ ጎበዝ ነሽ። አይዞሽ አትበሉኝ በነገራችን ላይ አለበለዚያ አለቅሳለሁ። ይገባኛል ሞራል እንዲሆንሽ ነው። እና ይሄ እኮ ምናምን አይዞ ምናምን ነገር እኔ ብዙ እንትን አለም። ለዛ ቶሎ እንትን ማለት ብቻሽን አይደለሽም ማለት ያው የተሰበሰበው ሁሉ ያንቺ አይደለም፣ ግን ብቻሽን አይደለሽም። ይሄ የተሰማ ስላንቺም የተሰማው አለ፣ ስለነበረውም ስህተት ያዘናል እና ስለ ሁሉም ይቅርታ እንላለን። እንግዲህ ሌሎቻችሁም በዛ ቀጥሉ። እኔ ከዚህ በላይ ምንም አስተያየት አልሰጥም እና
ጥሩ ነው። ይቅርታን የሚያቅልብ ደግሞ ይቅርታ ይደረግለታል ብዬ አስባለሁ ከእግዚአብሔር ጋር እና እግዚአብሔር ያግዝሽ። ቴንክ ዩ ጥቁር ግቢ ወይ የኔ እናት አንቺ ተብ ያረጋችሁ ኮፒ ሊንክ ያረጋችሁ ከቻላችሁ በጋለሪ ጠብቁ። እህታችን ይኸውልሽ አንቺ በተለይ ለኔ ማለት ነው የዛሬ 12 13 14 ዓመት ለኔ በክፉ ጊዜ ድረስሽ ነሽ። በጣም ምርጥ እህቴ ነሽ። የምሬ ነው የምልሽ እና በዚህ ሰዓት ላይ ደግሞ እኛም በእግዚአብሔር ብለን በመድኃኒዓለም ብለን በሁሉም ብለን ይቅርታ ከአንቺ ጋር እንጠይቃለን። እኔ ብዙም ወሬም አላበዛም። ለምን ብዙ ሰው እየጠበቀሽ ነው ኦንላይን ላይ ያሉ እና የምሬ ነው የምልሽ እኔም ከአንቺ ጋር አለሁ ከጎንሽ ያለው ይቅርታው ላይ በማንኛውም መንገድ ይቅርታ እንጠይቃለን እጠይቃለሁ። እኔ በተለይ ፐርሰናል ሜንቴ ነው ከጎንሽ አለን። ሄሉዬ ነህት ብዙም ነገር አላንዛዛም። ብቻ ከአንቺ ጋር ከጎንሽ እንዳልኩ ኮንትሪቢዩት ልልሽ ነው የገባሁት። ያ ቴንክ ዩ ያ ናርዲዬ ግቢ ናድራይ እሺ ነው ወዴልዬ አመሰግናለሁ። ሄልዬ መጀመሪያ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ጋሼንም ይቅርታ መጠየቅ ታላቅነት ነው። ይቅርታ ፍቅር ነው። ይቅርታ ሰላም ነው። ጥፋቱን አውቆ ደግሞ ሰው ይቅርታ ሲጠይቅ ትልቅነትም ጭምር ነው። ከሳቸው ደግሞ እኛ መልካም ነገር እንጠብቃለን። እንደሚሰሙንም ተስፋ አረጋለሁ። ቆሜ ነው ሄልዬ ተሳስተናል፣ ይቅርታ ጠይቃለሁ በሄሉ ስም። እኔም ለተናገርኩትኝ ምርጥ ኢትዮጵያዊ እህታችን ነሽ፣ ጀግና ነሽ፣ ዘር ብሔር የማይልሽ ሰው ነሽ። በጣም ነው የምወድሽ። ጋሼም ትሰሙናላችሁ። እግዚአብሔር እንግዲህ ምንም ምለው ነገር የለኝም። መልካም ነገር እንደምንሰማ ተስፋ አረጋለሁ። ይቅርታ ጠይቃለሁ። ወድሻለሁ። እሺ ልዬ ሁሌ ቴንክ ዩ ንድራይ ፋይር ፕሮፋይል ሄለን ምናምን እኔ ሞግ ደርሶኝ ማለት ነው። ያ የኔን ፎቶ ተጠቀማ ግቢ ሰላም ነው። እኔ ብዙ ማውራት አልችልም፣ ግን ለጋሼ እኛም ታች ሆነን ትክክል እያልን ወደ ሌላ ነገር ስላስገባንሽ አንቺን በሄሉ ስምና በእኛ ስም በጣም ይቅርታ። ማርያምን ተንበርክኬ ነው ይቅርታ እያልኩ ያለሁት። በጣም ይቅርታ ጋሽዬ፣ ላንቺ ሄሉዬ በጣም ይቅርታ። በጣም ነው የምወድሽ የኔ ወርቅ። እኛ እንደዚህ ተናግረን ወደ ሌላ ነገር ስላስገባንሽ በጣም ይቅርታ የኔ ማር። በቃ ማውራት አልችልም። ይቅርታ በቃ ቴንክ ዩ ያ ሌላ የሚገባ ሁለተኛ ዙር እስካሁን ያደረጋችሁት ከኦነስት ሆናችሁ ስለተሳተፋችሁ እናንተ ራሱ ቴንክ እሺ ያ ሁልሽም ማጥለያ ላይ ነው ያለሽው። በነገራችን ላይ የብሎክ ችግር እንደሌለብኝ ታውቃላችሁ። ኢሜል አስቀይሬያችሁ ስም አስቀይሬያችሁ ነው ማንከራተታችሁ። እንደኔ ፔጅ ብሎክ ሰው ማድረግ የማይፈራ እንደሌለ ነው የምነግራችሁ። እስካሁን 1049 ሰው ነው 59 ሰው አለ። 2000 አደርሳችኋል። ከዛም ይቀጥላል። ይሁን እኔን ለማየት በሌላ ኒክ ትመጣላችሁ። ያ እስቲ አያም አማራይ ሄሉዬ እንዴት ነሽ? ግቢ ታች ሁሉ ሰላም አሸወይና ያ አይዞሽ የኔ ቆንጆ። እሱ የቅርታ ልብ እንዳለው እናውቃለን። ይቅርታ ያደርግልሻል። ግን ሁሉንም አትስሚ። በራሽ ሀሳብ ሂጂ። በውስጥ ስልኩን አፈላልገሽ ደግሞ ይቅርታ ከጠየቅሽው እርግጠኛ ነኝ የዋህ ነው። በጣም ነው እንትን የሚለው። እሺ አትጨናነቂ። ወዳጅንም ጠላትሽን የምንለይበት ጊዜ ነው። ለበጎ ነው ሁሉ ነገር። እሺ እናቴ ያ ቴንክ ዩ አማራ ለማለት ነው። እሺ እናቴ እወድሻለሁ። ሁሌም ከጎንሽ ነኝ ሄሉዬ። ያ ቴንክ ዩ አማራ። እሺ ለወድህት። እሺ አብሽሪ፣ አይዞሽ። ቻው እናቴ። አብሽር። ዛሬ ኮስተር በሉና እንትን ላይ ሲሪየስ መድረክ ላይ ሆኖ
ሰው ክለብ ሲሆንና ቤተክርስቲያን ወይ መስጊድ ወይ እንትን አንድ አይደለም አይደል? እንደዛ ያዙት። እሺ ለጨዋታም ለምንም በጣም ብዙ ጊዜዎች አሉ። እሺ ጋይስዬ እስቲ እስቲ የሆነ ሰው ልቦልክ በሌላ ኒክ እንዲመጣ ላድርገው። ሄለን ሌላ ሄለን የእውነት ሄልዬ ወይ በጣም ነው የምወድሽ እና በአንቺ ስም ጅንኑ ጎጃሜን ይቅርታ አርግላት። ለሄለን ተሳስታ ነው ትክክል ብለ ይጽፈሻል። እንወዳታለን። በሰው ግፊት ነው እንዲያረጋችው። ስለዛ የይቅርታ ልብ አለው ብለዋል። እንግዲህ ይቅር ይልሻል። የኛ ጀግና ነሽ። በቃ አስደንብረሻቸዋል። ሁሉን እንወድሻለን። እሺ ከጎንሽ ነን። እሺ ይሄልዬ አመሰግናለሁ። ያ በበኩሌ ወድቄ ነው ይቅርታ የምጠይቀው ሄሉዬ ጀግናችን ቴንኪው። በጣም ነው የምንወድሽ፣ እሱንም እንወዳለን። የሀገራችን እንቁ ነው፣ የሀገራችን ወርቅ ነው። አጥፍተናል፣ ወሬ በመውደዳችን ነው የሁላ ስህተት የመጣብንና በጣም ይቅርታ ብለን እንጠይቃለን። ጅንኑ ጎጃሜ ተደፍቼ ነው እየጠየቅኩ ያለሁት። እንደውም ማልቀስ ያው ታውቂኛለሽ እንደማለቅስ እና ልጆች እንዳረብሽ ብዬ ነው። እባክህ ጅንኑ ጎጃሜ ይቅርታ አርግልን። የሀገራችን ሀብት፣ የሀገራችን እንቁ፣ የሀገራችን የተከበርክ ትልቅ ሰው ነህ። እንደው በኢትዮጵያ ሕዝብ ስም ይቅርታ እንጠይቃለን። ሁላችንም ተሳስተናል። እኛንን ግፊበት ትክክል እያልን አብረን ነው እሷ ብቻ አይደለችም እና ይቅርታ ብያለው። ጅንኑ ጎጃሜ አባታችን ኑርልን፣ እድሜ ይስጥልን። እህታችንን ሄለንን እንደው ይቅርታ አርግላት። እንደው በእኛ ስም እንደው በኢትዮጵያ ሕዝብ ስም ህዝብን ትወዳለህ አንተ ኩሩ ሰው ነህ፣ የሀገር ወዳድ ነህ እና ይቅርታ ብለናል። ሄሉዬ አለን፣ እንወድሻለን፣ ከጎንሽ ነን። ያው ፍቅር ነው ዋናው። ምንም ባይኖረኝም በፍቅር አለው ከጎንሽ። አይዞሽ አልልሽም፣ በርቺ። እኛም ስተትሽን ሁለተኛ እንድናሳስትሽ አንፈልግም። ለስከዛሬው ላጠፋ ነው ይቅርታ እንጠይቃለን። በተከታዮችሽ ስም ይቅርታ ጠይቃለሁ። ጅንኑ አባታችን የሁላችንም አባት ነውና ይሄ ለንም የሁላችንም ደማችን ነህና ባለህበት ሰላም ሁንልን። ይቅርታ በትልቁ እውነት በትልቁ እሷ ብቻ አይደለችንም፣ እኛም ገፋፍተናት ነው የኛም ስተት ነውና ምንም አንድ ለልጆቿ እንደው ስትል እንደው አደራህን እውነት አደራ። አመሰግናለሁ ሄሉዬ። ኔትወርክ እያቆራረጠኝ ነው። ለሌሎቹ ቦታ ልልቀቅማ። ጠንከር በይልን። እንወድሻለን፣ እሱንም እንወደዋለን፣ እናከብረዋለን። ልውረድ በቃ ለሌሎች ልልቀቅ ቦታ። ሰላም፣ እንዴት አመሻችሁ? ሄሉዬ እንዴት አመሸሽ? ወይ ሁሉ ሰላም ነው? ለጋሼ መልእክት አለኝ። ዛሬ የምጠይቀው ጥያቄ በኢትዮጵያ ስም በባንዲራዋ ስም በ44ቱ ታቦት በቁልቢው ገብርኤል ስም ይዤ ያለው ወንድሜ ይቅር በላት። እግዚአብሔር ብዙ ነገር ይቅር ብሎናልና የኔ ወንድም ተደፍቼ መሬት ላይ ሆኜ ነው የምጠይቅ። በእውነት 9 ሰዓት ሙሉ ስሰራ ወደ ቤቴ እየተመለስኩ ቆም ብዬ መንገድ ላይ ነው በጨለማ መለምንህ። የኔ ወንድም አክባሪያችን ነህ፣ ደጋፊያችን ነህ፣ የኢትዮጵያ ጥላ ነህ። በቁልቢው ገብርኤል በ44ቱ ታቦት ለባንዲራዋ ስትል ይቅር በለን። በቃ አጥፍተናል፣ ሁላችንም አለንበት። እሷ ብቻ አይደለችም። እውነት ነው እንዳለችው እህቴ፣ ወሬ ስለምንወድ ሁላችንም ነበርን እና ይቅር በለን። እኛ ኃጢአቱን እኛ እንውሰደው፣ ያንተን ሁሉ ኃጢአት እኛ እንውሰደው። በባንዲራዋ አምላክ በኢትዮጵያ አምላክ ለምናለውኝና እባክህን ይቅር በላት። በይቅርታ ብዙ ነገር አለና ይቅር በላት። ካንተ ይቅር በል በቃ። እንደው በቁልቢው ገብርኤል ይዣለሁ በ44ቱ ታቦት በኢትዮጵያ ባንዲራ ስም ለምናለውኝ። ለኢትዮጵያ ያለህን ፍቅር እናውቃለን። በእውነት ነው የምልህ።
ዓለም ኢትዮጵያዊ በሙሉ ተንቀጥቅጠናል እና እባክህን በባንዲራው አምላክ ለምናለው በቁልቢው ገብርኤል ይቅር በለን። ሄሉዬ እኔ ትንሽ መጨመር እፈልጋለሁኝ። እሺ ቴንኪው ምንትዋብዬ፣ የእውነትም ምንትዋብ ነሽ። ለጅንኑ ወንድማችን ለጅንኑ ጎጃሜው በጣም የሚወዳቸው እናት እንዳሉት አይቻለሁኝ በሚዲያ ላይ በጣም እንዳይኑ ብሌን የሚያያቸው የሚሳሳላቸው እና በእኛ ባዛውንት እናትህ እግር ስር ተደፍተን ይቅርታ እንጠይቅሃለን። እባክህን ይቅር በለን፣ ይቅርታ አድርግልን። ሁላችንም ተሳስተናል፣ አጥፍተናል። መጽሐፍ ቅዱስ ራሱ ይላል ሁሉ ኃጢአትን ሰርቷል የእግዚአብሔር ክብርም ጎሎታል ይላል እና ይቅርታ ልክ እግዚአብሔር እንደወደደና ይቅርታ እንዳደረገልን አንተም ደግሞ ወንድማችን የምናከብርህ የምንወድህ ትልቅ ወንድማችን ይቅርታ እንደምታደርግልን በሙሉ ልባችን እናምናለን። ይቅርታ ደግሞ ስላደረክልን ስለምታደርግልን አስቀድመን ከልባችን እናመሰግንሃለን። ተባረክ እንልሃለን። ስለ አዛኙ ልብህ ተባረክ ማለት ፈልጋለሁ። እኔ በበኩሌ በጣም የምንወድህ የምናከብርህ እህቶችህ ወንድሞችህ ነን። ትንንሽ ደግሞ ይሳሳታል። አንተ ትልቃችን ነህ። ይቅርታ አድርግልን እባክህን። ከልቤ ጎንበስ ብዬ ይቅርታህን እጠይቅሃለሁ የኔ ወንድም። ተባረክልኝ ይቅርታ ስለምታደርግልን አመሰግናለሁ። ቴንኪው ገኒዬ ቴንኪው። የምገናው ጥሎብኝ ነው የኔ ይሁን አይ አም ሶ ሲሪየስ። እስኪ ይህንን እኔ ጋይስ ገብታችሁ ማታውቁ ልጆች ሌላ ነገር ውስጥ አስገቡኛላችሁ። ደግሞ ጅንኑ ጎጃሜ ነው ስሙ። የእውነትም ጅንን ነው። እንደገና ደግሞ እንትን ጎጃሜ ስንል ቦታ እንትን እንደዚህ ክልላዊ የሆንን አይደል። ያው ግን የመጡበት ቦታ እዛ ነው በዛ ነው እንጂ የሆነ እንትን ይዘን አይደል። እዚህ ኢትዮጵያ ሳቃችኋ የእውነት ትስቃል። በጣም ብዙ ትስቃል። ብዙ የደስታ ቀን። ቆይ ጋይ ዝም ብላችሁ ሰው እንዳታስገቡ። አያችሁ ጅንኑ ጎጃሜ 147። እስቲ ሂዱበት። ይሄን ቁጥር ሚውት እንዳታረጉት። ሂዱበት። ጅንኑ ጎጃሜ ሶሪ ቴክስቱ ይያዝልኝ ጋይስ። የምትገቡ ሰዎች አቤል አንድ ነገር ልንገር። ጅንኑ ጎጃሜ ነው ስማቸው። እንደገና ደግሞ እኔን ወክለ የሚደርስብኝን መከራ አንጀታቸው እንዲራራ እንደ ወንድ የለም እንደ አባት በእንደዚህ አይነት መንገድ መልእክት እንድታስተላልፍ። ምክንያቱም እያንዳንዱ ነገር ኃላፊነት አለብኝ። እሺ እና አንሚዩት ላርክ። ቴንክ ዩ። ቀጥል። እንዴት ዋልሽ? እንዴት አመሸሽ? ሰላም ነው ወይ? ያ ለጅንኑ ጎጃሜ ከነሙሉ ክብራቸው አስተያየት ሳይሆን ድንጋይ አንገት ላይ ነው ጆሮ ላይ ምን አይነት ምጫ ነው ጭንቅላት ላይ ጭበ ይቅርታ እንዲያደርጉልኝ እስቲ ጠይቅል። አይ ነው ምንም ችግር የለም ሄልዬ። ያው እንግዲህ በጨዋታ መልክ ነው እየጠየቅሽው። ጅንኑ ጎጃሜ ኦኬ ሶሪ ጅንኑ ጎጃሜ ኦ ማይ ጋድ ይሄን ነገር በፖዚቲቭ እያዝልኝ። ኦኬ ኮፒ ሊንክ አድርጉ። ሁላችሁም ኮፒ ሊንክ አድርጉ። የተከበረው ፍርድ ቤት ምንም በኔጌቲቭ አይደለም፣ የህግ መጣስ አይደለም። በቃ ተው። ኧረ ከቀልባችሁ እነዚህ ልጅ ገደል ከቦገስ ሚውት አድርጌያለሁ። ቆይ በጣም ከቀልባችሁ ነው ጋይስ። ሃይ እኔ እንዲታረቁኝ ጠይቄ ስል ጭራሽ ህግ ተው ጋይስ። ሃይ ፍርድ ቤት ከግንዛቤ ውስጥ ይግባ። በደስታ ከጉጉት አንጻር ነው እንጂ ህግ ከመጣስ አንጻር አይደል። ተው ግን ጋይስ። በሳንቱ ጅንኑ ጎጃሜ ቅርታ ብለናል። አሁን ሙዩት አንስቼላለሁ።
ጅንን ጎጃሜ ይቅርታ ብለናል። እውነት ለመናገር በስተት ነው እንረዳለን ሄደን ያለችበትን ሁኔታና ጅንን ጎጃሜ ታሳቢ በማድረግ ነው ይሄንን አስተያየት የምንሰጠው። እናመሰግናለን። ሄደን እንግዲህ ብዙ አዝናንተሽናል፣ ብዙ አብረን ሆነናል፣ ብዙ ተሳትፈናል። ግን በእንደዚህ አይነት ጉዳይ ላይ ባካፕ ያደረግን ሰዎች አለን። ታውቂያለሽ፣ ካጠገብሽ የነበርን ሰዎች ትንሽ ባካፕ አድርገናል። ያንን ነገር ትንሽ አላስተዋልሽውም ይሆናል እንጂ ትንሽ ሁኔታዎች ሲቀየሩ ባካፕ ያደረግን ሰዎች አለን። አብረንሽ የጀመርን አብረንሽ የተጓዝን ረጅም ዓመት የምናቅሽ በሀገር ፍቅር እናቅሻለን። ሰዎችን ስትረጂ እናቅሻለን። ሁሌ ከጎንሽ ነበርን፣ ሁሌ ሆነናል። ግን ያው በተፈጠሩ ሁኔታዎች ስሜታዊ እያደረጉ ባለፈው ሞጣ እንደውም ሲናገር ነበረ እየሰደባችኋት እያደረጋችሁ እያናደዳችኋት ነው ምናምን ብሎ ነገሮችን ሲናገር ነበር እና እውነት ነው። ያ ባይሆን ኖሮ እንደዚህ አይነት እንትን የለሽም። ጅንኑ ጎጃሜ ደግሞ እኔ በጣም ረጅም ጊዜ ትውውቃለኝ ከሱ ጋር በጣም ድሮ ጀምሮ ነው የማውቀው። ላይክ መኪናውን ሁሉ ወስጄ የማሳጠብለት እኔ ነበርኩኝ። ፀጉሩን የማስተካክለው እኔ ነበርኩኝ። ያው ታውቂያቸዋለሽ አንቺም የሀረር ልጆች ናቸው። አዳነ ግርማ አልኩኝ። አዳነ አደይ እሳቸው ሳይሆን በዚህ ነገር የሚሉት አይ ግዴታ ታዘናል። ገብቷል። እኔ እኮ ፍርዱን ራሱ ያላረኩት እኮ እኛንን በደቡብ ውበቱንም የምንጠብቅ የነበረው የመኪናዋንም ውበት የምንጠብቅለት 2 መኪኖች ነበሩት ማርቼዲሶች፣ እነሱን እኛ ነበር ያስታውሰኛል። እና ይሄን የምለው ለዛ ነው። ላይክ ባለቤቱን በነበረች ጊዜ አብረው በነበረች ጊዜ መሰሉ እሷ በዛ ጊዜ በጣም የተቀራረበ ጎረቤት። በስመ አብ እኔ ዝም ብዬ አውርቼ ቦታ ይሻለኛል። የቤተሰብ ስምም እንዳጠራ በአጠቃላይ ጅንኑ እንትን ሶሪ እንደዚህ እኔ እሺ ይቅርታ በሶሪ ግን በግልም አወራዋለሁ ብዬ አስባለሁ። ከሰው እኮ ግን ምንም በሰብ ምንም ችግር የለውም። ይሄንን ነገር እንዲያነሳውና ነገሩን ወደ ሰላምና ወደ እርቅ እንዲያመጣ እንለምነዋለን፣ እንጠይቀዋለን። ጅንኑ ጎጃሜ ለሀገር ያረከውንም ውለታ እናውቃለን። ሁሉን ነገር አገር ወዳድነትን እናውቃለን። በዛ ጊዜ አብረን የቆምነው፣ አብረን የተሰለፍነው፣ አብረን የተዋደቅነው አሁንም ደግሞ በዚህ ሰዓት ያው የሩቅ የረጅም ጊዜ ፍሬንዶችም እዚህ ውስጥ እንዳሉበት ታሳቢ በማድረግ አፉ ብለን ነገሮችን ወደ ነበሩበት እናምጣውና አሁን እንግዲህ አብረን ጉዟችንን እንቀጥል ነው ብለው ሄላ አለን። ባስፈለገው ነገር ሁሉ ከጎን እንቆማለን። እንግዲህ ይሄንን ለጅንኑ ጎጃሜ ሶሪ ብለን እንግዲህ በታላቅ ክብር እንጠይቃለን። አለሁ ሄድያለሁ። ቴንክ ዩ። ለቁም ነገርም እኮ እናንተ ጎበዝ ናችሁ። ለለበጣ ብቻ አይደል። ቴንክ ዩ። ይሄ ስም የምትረሱት ነገር ብቻ ነው እንጂ ቴንክ ዩ ሻቤሎ። ያ እና እንደዚህ አንዳንድ ግን እንትን በሉ እንደ ቀልድ እንዳታዩት። ማምናችሁን ሰዎች ነው ማስገባችሁ። የማምናችሁ ሌሎቻችሁ ወይ ስም ስለማላውቅ ግራ እንዳይገባኝ ተብተብ ያደርጋችሁ ኮፒ ሊንክ ከቻላችሁ ጊፍት ጋለሪ ብትሞሉ ደስ ይለኛል። ግን ኖት እንትን እንዳላችሁ ፖይንት ያደል ያ እስቲ ቡላ ላይ ና ጅቦንም ጥራው ያ ግን በእንትን ነው የምትሉት። እሺ ቡላ ላይ ታውቃለህ ያ እንትን ላይ ለምን ገደቦቹን ማወቅ አለባችሁ። የቤተሰብም ሆነ የምን ስም አንጠራ እሷ አትጥሩ ብሎ ሳይሆን እንትኑ ያዘናል። እሺ ይሄንን ከግንዛቤ ያስገቡት። ደግሞ ለኔ ብቻ አይደለም ለራስም ይቅርታ በል። አሜን። ጥጋብ ሆዴ ነፍቶኝ አፌን ለከፈትኩት ይቅርታ በልኝና ለራስሽም ለትክክልሽ ተናገር። እሺ ሄሉ በተፈጠረው ነገር በጣም ይቅርታ። በሄለን ስም በራሴም በተፈጠረው ነገር በጣም አዝነናል። ያ ደግሞ የተፈጠረበት ምክንያት በአጋጣሚ እንጂ ሄለን ፈልገው አይደለም። ያ ደግሞ ሰዎችን ያሳሳቷት በተሳሳተችው ነገር መላ የሚወዳትን ቤተሰብም ሁላችንም በጣም ይቅርታ እንጠይቃለን። አንድ የልጅ አሳዳጊ እናት ናት። ሁለተኛ ደግሞ ብቻዋን እዚህ ደረጃ መድረስ ውጤት እናትም ናት እህትም ናት። በዚህ ሁሉ እንድትከበር በእሷ ስም እኛ ይቅርታ እንጠይቃለን። እና ለእሷ አደረገች አንልም። ያው ሰዎች ነው ገፋፍቷት እዛ ውስጥ የከተቷት። በሆነው ነገር ግን በጣም አዝነናል። በጣም ይቅርታ። ሄሎ ምልሽ ነገር ቢኖር ደግሞ ሞዲ እነዚህ ምንድነው የሚያደርጉልሽ
እነዚህ ሚዩት የሚያደርጉት የአንቺ ፍቅር ሰው ሲገልጽ ሚዩት እያደረጉ ነው። ከውስጥ ደግሞ እንትን በይ ትንሽ ቼክ አድርጊ። ሞዴሬተር ማን እንደሆነ ቼክ አድርግና ወይ ዝም ብዬ ትላንትና እኛ ከጎንሽ ነን አይዞሽ፣ እሳቸውም ምንም ቅሬታ አይኖራቸውም። በስሜት ማን እንደሚወስነው ነው የወሰኑት። ስለዛ አይዞሽ እኛም አለን እህታችን ነሽ እንዳትከፊ እንዳታዝኝ ብለን ስንጽፍ ሚዩት አድርገውናል ትላንትና እና ስለሚሆነው እሱንም ቼክ አድርጊ። አዎ ትላንት አሁን ራሱ እና ለተፈጠረው ነገር በጣም ይቅርታ ብለን ጠይቀናል። አይዞሽ ምንም ስሜት እንዳይሰማሽ። አንቺ ሰው ይጠላኛል ብለሽ ነው ያሰብሽው። በጣም ሰው ነው የሚወድሽ። በጣም አንደኛ ንጹህ ነሽ። በቃ ንጹህ ማለት የሰው አፍ ነው የሚያዩት፣ ውስጥሽን ቢያዩት ግን ጥሩ ነበረ። አንቺ ስሜታዊ ያደረጉሽ ሰዎች ናቸው እንጂ አንቺ ያኛውም ህይወት ውስጥ አልነበርሽም። ስሜታዊ ሳይሆን ኢንፎርሜሽን ነው ነው እንጂ አይደለሽም። ወይ በጣም ወይ በምን እኮ የመጣ ነገር አይደለም። ንግግሩ ራሱ እኮ ስቴፑ ሰዎች ያ ሰው የሰጠሽን መረጃ ያ ሰው እኮ እንደዚህ አለኝ ያልሽ እንጂ አንቺ በጥላቻ እንደውም አስታውሳለሁ ወንድሜ 100,000 ብር ሰጡልኝ በጣም መልካም ሰው ናቸው እና እንትን አጎቴ ዘመድ ያለ አዲስ አበባ ነበረ ስለሰጣቸው በጣም መልካም ሰው ናቸው ምናምን ብለሽ ስለሳቸው በጣም መስክረሻል። ያ ደግሞ በሂደት የተፈጠረ ነገር ስለሆነ ያንን በጣም እንደሚሰሙት እንደሚያስቡት እርግጠኛ ነኝ። ትላንትም ሞጣ ገልጾታል። እሱ ጋር ነበረን ባይዘው ሞጣ ጋር እየሰማን ነበረ። ሰዎች ነው ልጇን እንደዚህ አድርገዋት የገፋፏት ሰዎች ናቸው። እነሱም ስላረጋገጡ እኔ ኢንፎርሜሽን ብቻ ነው ግን አሁን እኛ እንደዚህ ያደረግን ነው እንጂ ገብቶኛል። ሞጣዬ ከምን አንፃር እንደሚያወራ ገብቶኛል። በጣም ነው የተረዳሽ። በጣም በስሜታዊ ሲናገር ነበረ። ሄሉ ምንም እንዳይሰማሽ አይዞሽ፣ ደግሞ ምንም የሚያስጠፋ ነገር የለም። መጫወት የምንችሉ ሰዎች እንጫወታለን። በሌላ ትንሽ የጥሞና ሰዓት ትንሽ ጊዜ እንወስዳለን። ዝም ብለን መቼ እንደሆነ አላውቅም። ጀስት ዝም ብዬ ባይሆን ይመረጣል። በእውነት ባይሆን ይመረጣል። እናያለን። እሺ ለምን አንድ ሰዓት 2 ሰዓትም አንደኛ ዩቲዩብም መንቀሳቀስ አለበት። ሁለተኛ ደግሞ በጨዋታ እኮ መምጣት እንደ ድሮሽ ስንት ዓመት አወራን፣ ስንት ዓመት ትክክል ብለን ጻፍን እኮ ችግር የለው። መቼ እንደመለስ የተረዳሽ ሰው ግን ተረድቶሻል። ባይዘዌ አሁን በጥላቻ ያለውን አትፈል በጣም ሰው ሁሉ ተረድቶሻል። በጣም ባይዘው የምንሰማው ዛሬ ደግሞ ቴዲ ሐዋሳ እንዴት ሰው እንደዚህ ሊያገል የሚችሉባት በጣም ነው ያዘንኩት። ብትናገረኝ እንትና እንደዚህ ያለ በጣም ብዙ ጊዜ ሰው ጊዜዎች አለን። እሺ እና አይዞሽ እሺ እናቴ ሰላም ሁኚ። ለልጅሽ ኑሪ። የሶሪ እናንተንም ፔጁንም እኛንም ወክላችሁ እናንተ አድርጉ እንጂ እንትና እንደዚህ ምናምን እዛ ላይ አንገባም። እሺ ሁሉም ሰው ማለት ሁሉም ሰው ካንቺ ጎን ነው። ሁሉም ሰው ይቅርታ ይጠይቃል በዚህ ጉዳይ። በቃ ያ እንደዛ የልጅ እናት ነሽ፣ ሰው ነሽ። ሰው በቃ ይቅርታ እንጠይቃለን። በሄለንም በራሳችንም በትክክሎቹም እነዚህ ከስር ሆኖ ትክክል በሚሉትም ሰዎች እኛ ይቅርታ እንጠይቃለን። ሰውነት እርሶ ይታቸው ይደስታቸው አይደለም የኔ አንድ ነገር መሆን ብዬ አስባለሁ። በዛ ደግሞ እርግጠኛ የሚገርምሽ ነገር ትክክል አንድ መከራን ያየ ሰው አንድ ብዙ ውጣ ውረድን ያየ ሰው ይሄንን ለአንድ ሴት ወይ ደግሞ ያንቺን ትክክል ነው ለዚህ ያደረሰን ትክክልሽን የሚቀርታ ወይ እሺ እኔ ጀነኑ ጎጃም ኤግዛክትሊ አይ አንደርስታንድ ጋሼ ዝም ብለ ጋሼ የምንወዶት ጅንኑ ጎጃሜ የኛ አለኝታችን ኖት። እኛ ሄሉ እኛ ጭምር ነን ያሳሳትናት። በሷም ስም በቤተሰቦቿም ስም ከልባችን ጎንበስ ብለን ይቅርታ እንጠይቃለን። እንወዶታለን፣ እናከብሮታለን። እርሶ የኛ የኢትዮጵያ ሕዝብ ኩራታችን፣ ብርታታችን ኖት። ሰው ሆኖ ማይሳሳት የለም። ተሳስተናል፣ ሁላችንም አጥፍተናል። በሄሉ ስም ሁላችንም እኛም ጭምር ከልባችን ጎንበስ ብለን እውነት ድንጋይ ይዘን ነው ጎንበስ ያልነው። ይቅርታ እንጠይቃለን አባታችን። ይቅርታ ደግሞ ስለሚያደርጉልን እጅግ በጣም እናመሰግናለን።
ሰው ሆኖ ማይሳሳት የለም። ሰዎች ነን። ከስተታችን ደግሞ እንማራለን። ሄሉም ከስተቷ ትማራለች። ባደረገችው ነገር በጣም ተጸጽታለች። ባለችው ነገሮች እኛም ከልባችን ተጸጽተናል። ከልባችን እንወዶታለን። እባኮ ይቅርታዎትን ጎንበስ ብለን እንጠይቃለን። እየጠበቅን ነው። ይቅርታ ደግሞ ስለምታደርጉልን ከልብ ከልብ እናመሰግናለን። እንወዶታለን። መኩሪያችን ኖት ከእግዚአብሔር በታች እናመሰግናለን። ቴንክ ዩ ገንዬ ሲሪየስ ያ ጀሱ ጀሱስ ሰላም 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 ሄልዬ ወደ እንትን እሺ ይቅርታ ለመጠየቅ ነው የገባሁት ለአቶ ጅንኑ ወጃሜ በሄለን ስምና በልጆቿ ስም ይቅርታ እንጠይቃለን። አቶ ጅንኑ ሄለን አንተን ቶፒክ ለማድረግ አይደለም ተባልኩ ብላ ነው የመጣችው። ያን ያክል እስከዚህ ድረስ የሚያስኬድ አይደለም። ግን ይቅርታ በእኛ በልጆቿ በ4600 ሰው ይቅርታ እንጠይቃለን። ሄለን በቃ ግልጽ ስለሆነች ነው እንጂ ያን ያክል ክፉ አይደለም። ይቅርታ አንተ በቃ ይሄንን ነገር አይተህ ብዙ ነገር አሳልፈሃል። ብዙ ነገር ችግር ታውቃለህ እና ይሄንን ከግንዛቤ ውስጥ አስገብተህ ይቅርታ እንድታደርግላት እንወዳለን። እኛም ከታች ሆነ አይዞሽ ልክ ነሽ ምናምን እያልናት ነበር። በኮሜንት ገስት እየገባን በዛ ስም ይቅርታ እንጠይቃለን። አትጅኑን እናመሰግናለን። በእናትህ በቅርብ ጊዜ አሳውቀን እኛም ተጨንቀናል። ሄልየም እንዳትጠፋብን ሄልዮ ደግሞ አጠፋለሁ ምናምን የምትይው ነገር በእናትሽ እስከምትገቢ እንትን እያልን ነው፣ እየተጨነቁ ነው እና በቅርብ ጊዜ አሳውቀን። እዚህ ጋር ያንተ ሰዎች ሊኖሩ ይችላሉ። እናንተም ታሳቢ አድርጋችሁ አድርሱለት። ቶሎ መልስ የሆነ ነገር ፍንጭ ስጠን። እንወድሃለን፣ እናከብረሃለን። በሄለን ስም ደግሜ ደጋግሜ ይቅርታ እንላለን። ቴንክ ዩ ጀሱ ቴንክ ዩ ጀሱ ቢሎ ሄሉዬ ማይሉ ወይ ቢሎ የህመት ቤት ወይ እና ጋሽ ወይ ጎጃሜ ምን እንትን አለሽ? በነገራችን ላይ እኔ በጣም አንቺን ነው የምወድሽ፣ አንቺን ነው ይቅርታ የምጠይቅሽ። እኔ መቼም እሱን ይቅርታ አልጠይቀውም። ሶሪ፣ የራሴ ሀሳብ ነው። ለማንኛውም በእንደዚህ አይነት በሲሪየስ ነገር ላይ እኔን ወድሻለሁ ብትይ ይሄንን እዛው ለአማታችሁ ተነጋገሩ። ያለውን ነገር እኔ ነገሮችን ቀለል አድርጌ ስለማወራ በእንደዚህ አይነት መንገድ እንትን ማለታችሁ እዚህ ሁሉ ቀን ወድሻለሁ ምናምን ትያለሽ። እንደዚህ አይነት ቀዝቃዛ ወላፈን የሆነ አበባ እያሳዩ ጩቤ ሞጋትን ሳይገባኝ ቀርቶ አይደለም። ለማንኛውም ብላክ ሜልሽ ቦልኳት ቢሎ የምትባለው ዘረኛ እኔም ብትወጂኝማ በፈለገ ነገር ምን ማድረግ የሚችሉትን ሰው እንትንቲ ነበር ባለጌ። እየቀለድ መስሏታል። እኔ እኮ ነገሮችን እንደ ቀላልና እንደዚህ አካብዶ አይምሮ ስለማይዘው ነው ያለው እንጂ እኮ ኢት ኢዝ ሲሪየስ ኢሹ። እሳቸው እኮ ጊዜ ፈይተው ኦስሎ ድረስ እኮ የመጡበት ጉዳይ ነው። ምን ነው የምታወሩት? ይሄ ቀልድ መሰላችሁ? መቼ ቀልድ እንደምናወራ መቼ ቁም ነገር ከልባችሁ ነው። ወደሽኝ አታውቂም፣ እቤቴ እንዳትገቢ ቆሻሻ ዘረኛ። ለምን እንደዚህ እንዳልሽ ነው ገብቶኛል። እሽቲያ ሄሉዬ እኔ ትንሽ ልጨምርና እዚህ ጋር የሄሉ ቤተሰብ የሆናችሁ ሲሪየስ የሆነ ኔትወርክ እያስቸገረኝ ስለሆነ እሺ አንዴ እኔ ላውራ። ኔትወርክ እያስቸገረኝ ነው። አንድ ነገር ቶፒክ ላደርገው አይደለም፣ ቶፒክ ላደርግ አይደለም። ይሄን ነገር እንኳን እኔ አይደለም አድማጮቹ ያደረጉ ነገር ትክክል እንዳልሆነ
እሳቸውም እንዲሰሙ ሌሎቹም እንዲያውቁ እኛም ነገሮችን ቆም ብለን እንድናስብ ጊዜ እንዲኖረን ብቻ። ኔትወርኩ እሰማለሁ። ሄሉዬ አቦን አሚኮን አታስገቧት። ኔትወርኳ በጣም የተራራቀ አይኖ ኔጌቲቭ ነገር እንደሌላ ታውቃለሁ፣ ግን በጣም ጮህን ምናምን ከአንድ ሰዓት በኋላ ነው ድምጻችን የሚደርሳት። ይሄን ሰሞን የት እንዳለች አላውቅም። ድሮ እንደዚህ አልነበረም። እሺ እኔ እዚህ ጋር አንድ ነገር ማለት ፈልጋለሁኝ። ሄሉዬ በጣም የምንወዳት እህታችን ነች፣ ቤተሰባችን ነች። እኔ ከልቤ በጣም ነው የምወዳት። ግን አትዚስ ታይም ሲሪየስ የሆነ ኢሹ እወቁ እባካችሁ። ቀልዱን ምናምኑን ለሌላ ጊዜ ተዉት። አሁን ሄሉ የምትቀልድበት ሰዓት አይደለም። ተናገረች እኮ መጀመሪያ ገና ስትጀምር ተናግራለች። ይሄ ሲሪየስ የሆነ ኬዝ ነው። $200,000 በላይ ነው ካሳ የምከፍለው ብከፍል። ዝም በይ አይዞሽ እግዚአብሔር አለ። እሳቸው ደግሞ ቦልኳት እንትናል ከዚህ ሰው ናቸው። የሰውነት ልብ ርህሩህ እንደሆኑ እናውቃለን። በብዙ ነገር በመልካም ነገራቸው የሚታወቁ መልካም ሰው ናቸው እና ይህንን ሰው ነሽ እና እኛም ልንሆን እንችላለን። ያሳሳትንሽ ተሰብስበን ሁላችንም የሆነ ነገር ሲመጣ አብረን መቆም አለብን። መንሸራተት አይደለም። እኛን ሰብስባ ነው ቁጭ ብላ ሄሉ እንትን ስትል የነበረው። ስለዚህ እሷም የሰማችውን ነው ለእኛ ሪፍሌክት ያደረገችው። ሰው ሆኖ ማይሳሳት የለም። ተሳስተናል፣ ተሳስታለች ሄሉ ይቅርታ እየጠየቀች ባለች በሰዓት አብረን ሆነን ተረባርበን ይቅርታ ጠይቀን ካገባችበት ነገር ማውጣት ሲገባን እዚህ ጋር መታቸው አትቀልዱ፣ አታፊዙ። ሲሪየስ የሆነ ኬዝ ነው። ከገባንበት መውጣት አለብን። በቃ ይሄ ነው ዋናው ነገር። ስለዚህ እባካችሁ ሁላችሁም በተቻለ መጠን እየገባችሁ የምትናገሩትን ነገር 2 3 ያስባችሁ መልካም የሆነ ነገር ብቻ ስለኚህ መልካም